ሰከንድ ቴንክ ዩ ዘዬ አሸነፍሽ። የኔ ጌታ ቴንክ ዩ ሶ ማች 79 ቴንክ ዩ ዞ እግዚአብሔርን ቴንክ ዩ ሶ ማች ቴንክ ዩ ዳጊዬ ቴንክ ዩ ዞ ማርያም በጣም ነው የማመሰግነው። ዳንክሽን ዳንካ በይዋ ሊቀጣኝ ማለት ነው። አሰብስፎ እግዚአብሔርን ዳይተነስ ምንድን ተነስ ቴንክ ዩ ዞዬ እግዚአብሔርን ተነስ ምንድን ነው? አንተ በጣም የተባረከ ሰው ነው። እመቤቴን አንተ የሰው ልጅ ማለት ነው። ማርያምን ሁሌም መጨረሻህን ሲያሳምርልህ ነው አሪፍ መጀመሪያህን አይደለምና በቃ ተስፋ ቆርጬ ነበር መጀመሪያ ላይ ማለት ነው። ከዛ አሁን ሀሳብ ይዞ እንዲያንን ሽንኩርት ልበላ ነው። ከዛ በኋላ በቃ እያሰብኩ ነበርና ቴንክ ዩ ሶ ማች ማርያም በጣም ነው የማመሰግነው። ተባረክ እግዚአብሔር። ለማንኛውም የጀርመን ሽንኩርት አያስለቅስም። እሱን አላስበላሽ ነበረ። ውሃ ነው የሚለው። ቴንክ ዩ ዞዬ ማርያምን ተባረክ። በጣም ነው የማመሰግነው። እኔ ጌታ እየሰማሽ ነው ወይዬ? አሁን አሸነፍኩ ልትይ ነው? እኔ እኮ ነኝ ያሸነፍኩት። ግን አሸነፍኩ ልትይ ነው እንዴ? ማን ያሸነፈው? እሺ ይዩ። እሺ ማን ያሸነፈው? ማን ያሸነፈው? ኮሜንት ላይ ይጻፉ። ማሸነፈሻ ፖይንቱን ይስቲ ፖይንቱን 3079 የኔስ ቆይ ዳጊ አሁን አይደለም ዳጊ ጨዋታ ስንጀምር ስጠኝ። አሁን አይቆጥርም እንዳትሰጠኝ። አሁን አልፈልግም። ዳጊ ግን ትገርማለህ። በጣም ትገርማለህ። በጣም አዚም ይባላል። በጣም ማርያም ምን ጌታ ተባረክልኝ። ለማንኛውም ይኸው ሽንኩርት ነው ብላልሽው። አሪፍ ከፍተኛ ሽንኩርት ከዛ ደቂቃ ቀይረው ወደ 1 ደቂቃ ቀይረውና ማለት ነው 100,000 ከሆነ ማለት ነው 100,000 ከሆነ በ100,000 እንጫወት። በ100,000 ከሆነ ደግሞ ስፕሊት ነው ማሰራሽ። እሰራለሁ ስፕሊት። ታይ አንተ መጀመሪያ ትሰራለህ። ታፕ አድርጉት። አንተም ትሰራለህ። እኔም እሰራለሁ። እኔ ስፕሊት ሶፋና ሶፋ ላይ እሰራለሁ። እኔ መጀመሪያ ካሸነፍኩ እኔ አሸንፍ መጀመሪያ ቆይ ልንገርህ፣ እንስማማ ወንድ ማለት ቆይ ልንገርህ እሱ መጀመሪያ እኔ ላሸንፍህ እሺ። ከዛ በኋላ እኔ ካሸነፍኩ በኋላ ያንተን ቅጣት አይቼ ካንተ ተንተርሼ እኔ እሰራለሁ ማለት ነው። ያንተን ቅጣት አይቼ ነው እኔ የምሰራው። እሺ ያንተን ስፕሊት አይቼ ያንተን አይቼ እሰራለሁ። እንደዚህ እናደርገን አንቺ አሁን መቀጣጣት የፈለግሽው አይደል? አንቺ እናቱልሽ በአንድ ቅጣት እንጽና። ገብቶሻል? በአንድ ብቻ 200,000 ምናምን ተይውና በ50,000 ጊፍተሮች አያዝናናችሁም? እንደዛ ከሆነ ጊፍተሮች እኮ መዝናናት ፈልግ። እነሱ እኮ እኛን ሳይሆን ካልተዝናኑ እኮ ጊፍተሮቻችን። እሺ ቆይ ላውራ። እሺ ቀጥል። በ50,000 ይሁንና ማለት ነው የተሸነፈ ስፕሊት ይስራ። ስፕሊት በ50,000 አልሰራም። በ100,000 እናትልሽ እኮ በ100,000 አንቺ ነው ታሸንፍኝ እኮ። አንቺ እኮ ጌመር እኮ ነሽ። እኔ ጌመር አይደለሁም። አንቺ ጌመር ነሽ። ማምላክ ነብዛን እኔ ጌመር አይደለሁም። በታፕታፕም በጊፍትም ከሰጣችሁ እኔ ሜላትን ስፕሊት እናሰራት የምትሉ አንድ ቁጥር ስፕሊት ኢሱን ማለት ነው። ኢሱን ስፕሊት ኢሱን ፓክ አንድ እንጂ ሲሰራ አይታችሁት የምታውቁት። እውነት እናውራ ከተባለ ኢሱ ቦክሰኛ ነው እንጂ ስፕሊት ሲሰራ አይተነው አናውቅም። ስለዚህ ኢሱ ስፕሊት ሲሰራ የምትፈልጉ ከሆነ እኔ ጋር ታብታብ አድርጉ። የኔ ጊፍተሮች ለሁሉ ሼር አድርጉ። ለአዱዬ፣ ለጎንደሬው፣ ለሁሉም ሼር አድርጉላቸውና ከዛ በኋላ አሁን ደግሞ አዲስ ጊፍተር ደግሞ ዛሬ አይቻለሁኝ። የተባረከ ሰው በመጨረሻ እሱ ደግሞ የመጨረሻ ሰዓት ደራሽ ነው። ሼር ኮፒ አድርጉና ሜላትን ስፕሊት እናሰራት። ስፕሊት
ኢሱን ማለት ነው። ኢሱን እግዚአብሔር ምስክሬ ነው። ኢሱን ስፕሪት እናሰራው። ለምንድን ታውቃላችሁ? ኢሱ ቦክሰኛ ነው። ቦክስ ነው እንጂ ቦክስና ምናምን ነው እንጂ ዱላ ነው እንጂ ኢሱ ስፕሪት አይሰራም። ማማቲ ናት ስፕሪት የምትሰራው። ስለዚህ ኢሱን እናሰራዋለን። ቀጥል፣ አስጀምር። በ100,000 አምጪ ዳይ ተልጧል። ይኸው መጀመሪያ ቆይ ይኸውልሽ፣ ይሄ ቀይ ሽንኩርት ነው። ጥሩ ነው፣ ለጤና አሪፍ ነው ብላ ምን ትልቁን አመጣችሁ? ስሚ ይኸውልሽ፣ ይሄ የዚህ ኢትዮጵያ ሽንኩርት ማለት ነው። ያስለቅሳል። የእናንተ እኮ ያስቃል። እናንተ ኖሬበት የለ እንዴ? ውሃ ያስቃል። ምረትን እንዴ? ኧረ አንተ እኛ እኮ በጣም የጀርመን ምግብና አሪፍ ነው። አንቺ በዛ ያለ ሽንኩርት ስለበላሽ የምትስቅ ይመስለኛል። ይበላ በጣም ነው የሚያቃጥለው። እኔ ደግሞ ሽንኩርት ይከብደኛል። አዎ እኔ ሊያስነጥሰኝ ይችላል እንጂ አያቃጥለኝ። እሺ አስጀምረው። ጀግናን እናቴ ትሙት። አሁን ብዙ የካንሰር ሴል ካለ ከውስጥ ይጠፋል። ቀይ ሽንኩርት እኮ መድኃኒት ነው፣ እንደ እንትን ማለት ነው። ለካንሰር መድኃኒት ነው ቀይ ሽንኩርት። አብዛኛው ሰው አያውቅም። በተለይ ለሴቶች ዝም ብሎ ቢበሉት ራሱ ይጠቅማቸዋል። ዳይ የኔዎቹ ዳይ ፑሽ ኢሱ ዛሬ መቀጥቀጥ አለበት። ስፕሊት እናሰራዋለን። በ100,000 ነው ጋይስ። ሜላት እንድትፈልግ ከፈለጋችሁ ግብ ተጾም እኔ ማሸነፍ አለብኝ። ለመሰላችሁ ብዙ ጊዜ ኢሱን አይታችሁታል አይደል? እውነት ለመናገር ማለት ኢቭን እዛ ራሱ ሂዶ እንትን ሲል ማለት ነው ቦክስ ምናምን ላይ ነው እንጂ እንደዚህ ስፕሊት ላይ ምናምን እንዳያችሁት ወፍ። ስለዚህ እሱን ለማየት እኔ ማሸነፍ አለብኝ። ኢሱን ማለት እንዳትናገሩ፣ ሜላት ጋር ሄዳችሁ ምንም እንዳትናገሩ፣ ዝም በሉ፣ እንዳትጽፉ፣ ምንም ነገር እንዳትጽፉ። ሜላትን እኔ ስፕሪት እሰራለሁ 100,000 ካሸነፈችኝ። በ100,000 ካሸነፍኳት ግን ማለት ነው እኔ ስፕሪት አሰራታለሁ። እኔ እኮ ከፈለኩ እንደዚህ አድርጌ መስቀል ራሱ እኮ እችላለሁ። እኔ እንደዚህ መስቀል እችላለሁ። እኔ ችግር የለብኝም። እኔ ካሸነፍሽኝ አንቺ ሶፋና ሶፋ ላይ ዳይሽ የኔዎቹ ዳይ ሶፋና ሶፋ ላይ እሰራለሁ እኔ። አንቺ ካሸነፍሽኝ ሰምታችኋል። አንቺ እኔን አታሸንፊኝም እያለ ነው። አንቺ እኔን ይኸው ንቀት እኮ ነው ግን ታውቃለህ አይደል? አታሸንፊኝም፣ እንደዚህ በሶፋና ሶፋ አድርጌ ስፕሊት እሰራለሁ እያለ ነው። ዳይ ድንግ ዛፍ ነፍስ አይማርም። ዳይ የኔዎቹ ዳይ ፑሽ ኮፒሊንክ እና ታፕታፕ እያደረጋችሁ ታፕታፕ ኮፒሊንክ አድርጉ። ከዛ ደግሞ ዛሬ ስትይ ነው የምታድሪው። ዛሬ ትጮያለሽ ነገርኩሽ። ኧረ ተው እግዚአብሔርን ተው። እኔ ጠባቂ ባይዘው እኔ የምመካው በእግዚአብሔር ነው። ልንገር እከሌ ጊፍተር አለኝ አልልም። ለዛ ነው ሁሌ ማሸነፍ። እግዚአብሔርን የያዘ ሰው ሁሌ ያሸንፋል። ኪዳነ ምሕረት የምሬን ነው። ዶህ የኔ ባለቀ ሰዓት ነው የሚከናወነው። ማገዝ ሲያለች እሷ ታግዘሽ አትችልም። ናይ ማማቲ አትችልም። ራስ አንተ ነው የምፈልግ። አንቺ ማንም ናግዝሽ በት ሰማችሁ? ተደራጅቶ ከማማ ጋር ሆኖ ሊገጥሙኝ ማለት ነው። ለሁለት ጌምማ የለም። እኔ ብቻዬን ነኝ ያለሁት እዚህ ጋር የምጋፈጥህ። አንተም ብቻህን ተጋፈጠኝ። ሌላ ሰው አይካተትም። በ100,000 ነው። ከዛ በኋላ ሶፋ ላይ አልፈልግም፣ መሬት ላይ ነው እንደዚህ ስፕሊት የምሰራው። ቀጥ ብለን እንድታወርዳለህ። ችግር የለም እያየን በግሃድ ማለት ችግር የለም። አይደለም ሽንኩርት በላውልሽ አይደለ? ጨርስ። አላለቀም ግን ሜሉ ተሸውደሻል። እኔ አንድ ነገር ልንገርሽ። አላለቀም። አንድ ደቂቃ ከምናምን ታስፈታል። ላውራ እናቴ ላውራ። እኔ ሜሉ አሳዘንሽኝ። ስላሳዘንሽኝ ነው አሁን የማወራው። እና ልንገርህ ምን እንደሚሉ ልንገርህ። ላውራ ቆይ ላውራ። ዳጊ ሾው ይላል አባቴ። ዳጊዬ ላውራ
አንዴ ስሚ እንዳውራ። እኔ ቦክሰኛ አይደለሁም። እኔ የቴኳንዶ ማስተር ነኝ። ስፕሊት ክህነቴ ነው። ስፕሊት ታለንቴ ነው። ስፕሊት ሶፋና ሶፋ ላይ አይደለም የፈለግሽበት ሞተር ላይ ስራ ብትኝ እሰራለሁኝ እኔ። አንቺ ግን ማለት ነው ካሸነፍኩሽ ስፕሊት ትሰራለሽ። ደግነት ሊያልቅ ነው። አረ ጨዋታ ይልቅ 0 ሆነ። 57 ሰከንድ። ጌታ ሆይ ነፍሴ እንደዚህ ልቤ መምታት ጀመረች። 49 ሰከንድ 46 46 ልቤ እንደዚህ እየመታ ያ ቀይ ሽንኩርት በጣም ለጤና አሪፍ ነው። ወይኔ 20 ሰከንድ ስማ፣ 20 ሰከንድ ሆነ። ና እንደዛ አይባልም። እሰይ 6 ሰከንድ። እሰይ አለቀ 0